ነሐሴ ሲጠባ የኢትዮጵያ ምድር በአረንጓዴ ልምላሜ አሸብርቃለች። በቤተ ክርስቲያናችን ከሕፃን እስከ አዋቂ ድረስ ምዕመናን በጉጉት የሚጠባበቁት የፍልሰታ ጾም እነሆ ገባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ይህንን ጾም ከሕግ አስገዳጅነቱ ባሻገር ምዕመናን ለእመቤታችን ያላቸው ጥልቅ ፍቅርና ናፍቆት የሚገለጥበት ልዩ ሱባኤ መሆኑን አጥብቀው ያስተምሩናል። ይኸውም ፍቅር ሰማያዊውን ምስጢር ለምድር አባቶች የገለጠበት ድንቅ ሱባኤ ነው። በዚህ ዝግጅታችን ከኢየሩሳሌም አበው ሐዋርያት ጀምሮ የቆየውን ታሪካዊ መሰረት፣ የታላላቅ ሊቃውንትን ምስክርነትና ጥልቁን መጽሐፍ ቅዱሳዊ አስተምሮ በአንድ ላይ ያቀናጀን አባቶቻችን ያመሰጠሩልንን ረቂቅ በጥቂቱ ለመዳሰስ እንሞክራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታዋ በዓል በሰላም በጤና አደረሳችሁ አደረሰን። የእመቤታችን የቅድስት ድንግል ማርያም ዕረፍት፣ ትንሣኤና ዕርገት በቤተ ክርስቲያን ጥንታዊ የቃልና የጽሑፍ ትውፊት በተለይም በስንክሳርና በውዳሴ ማርያም ትርጓሜ ላይ በሰፊው ተመዝግቧል። ታሪኩ የሚጀምረው በጥር ወር ይሆናል። እመቤታችን በ64 ዓመቷ ጥር 21 ቀን ስታርፍ ሐዋርያት ሥጋዋን በመቃብር ሊያኖሩት ወደ ጌቴሰማኒ ይዘው ሲሄዱ አይሁድ በቅናት እንዲህ በማለት ተነሱ። ቀድሞ ልጇን ተነሳ አረገ እያሉ አስቸገሩን። አሁን ደግሞ እሷንም ተነሳች እያሉ እንዳያውኩን ሥጋዋን እናቃጥል ብለው አልጋዋን ሊያናውጹ ተነሱ። መልአከ እግዚአብሔር የእመቤታችንን ሥጋ ከሐዋርያው ዮሐንስ ጋር አብሮ ነጥቆ በገነት በዕፀ ሕይወት ስር አኖረው። ከዮሐንስ በስተቀር ሌሎች ሐዋርያት የእመቤታችንን ሥጋ የት እንዳለ አያውቁም ነበር። ዮሐንስ በገነት ያየውን ምስጢር ነገራቸው። ሐዋርያትም ዮሐንስ ያየውን እኛ ሳናይ አንቀርም፣ ሥጋዋንም አግኝተን በክብር እንቅበር በማለት በነሐሴ መጀመሪያ ሱባኤ ገቡ። በ14ኛው ቀን እግዚአብሔር የእመቤታችንን ሥጋ እንደ ትኩስ በድን አድርጎ ሰጣቸውና በጌቴሰማኒ በክብር አኖሩት። በሦስተኛውም ቀን እንደ ልጇ ትንሣኤ እርሷም ተነስታ አረገች። ሐዋርያው ቶማስ እመቤታችን በነሐሴ 16 ቀን ስታርግ ወደ ሰማይ ስትወጣ ከሀገረ ስብከቱ በደመና ተጭኖ ሲመለስ አየር ላይ ተገናኙ። ሐዋርያው ቶማስ እመቤታችን በነሐሴ 16 ቀን ስታርግ ወደ ሰማይ ስትወጣ ከሀገረ ስብከቱ በደመና ተጭኖ ሲመለስ አየር ላይ ተገናኙ። እርሷም ትንሣኤዋንና ዕርገቷን አምኖ ለሌሎች ሐዋርያት ምስክር እንዲሆን ለምልክት ሰበኑን የመግነዟን ጨርቅ ሰጥታው ወደ ሰማይ አረገች። ቶማስ ወደ ሐዋርያት ዘንድ ሲመጣ እነርሱ እመቤታችንን በነሐሴ 14 ቀን ቀብረው በአንድነት ተሰባስበው ተቀምጠው አገኛቸው። ቶማስም ምስጢሩን እያወቀ ሥጋዋን ምን አደረጋችሁት በማለት ጠየቃቸው። እነርሱም በክብር ቀበርናት አሉት። እርሱ ግን የሐዋርያትን ልብ ለመቀስቀስ ምስጢሩንም እንዲያገኙ ለማድረግ ሞት በጥር በነሐሴ መቃብር አይሆንም፣ እኔ በአካል ካላየው አላምንም አላቸው። ሐዋርያት የቶማስን ንግግር ሰምተው እውነታውን ለማስረገጥ ወደ መቃብሩ ሄዱ። መቃብሩን ሲከፍቱት ግን ሥጋዋን አጡት። ምክንያቱም ቶማስ እንዳየው እመቤታችን አስቀድማ ተነስታ አድርጋ ነበርና። በዚህ ጊዜ ቶማስ የእመቤታችንን ዕርገት በአየር ላይ እንዳየ ገለጠላቸውና እመቤታችን የሰጠችውን ሰበን መግነዝ አውጥቶ ሰጣቸው። ሐዋርያት ሰበኑን ሲያዩ ፍጹም የሆነ መንፈሳዊ ቅናትና ናፍቆት በውስጣቸው ነደደ። ቶማስ ብቻ የእመቤታችንን ዕርገት አይቶ እኛ እንዴት ሳናይ እንቀራለን በማለት ሐዋርያት ያንን ቶማስ ያየውን ታላቅ የዕርገት ክብር በዓይኖቻቸው ለማየትና ከድንግል እናታቸው በረከትን ለመቀበል በቀጣዩ ዓመት ነሐሴ ሲጠባ ለሁለተኛ ጊዜ ከነሐሴ 1 እስከ 15 ሱባኤ ገቡ። እግዚአብሔር የሐዋርያትን ጽኑ ጾምና የልባቸውን ንጹሕ ናፍቆት አይቶ ጸሎታቸውን መለሰላቸው። በጾሙ ፍጻሜ በነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም በታላቅ ብርሃንና በሰማያውያን መላእክት ታጅባ በአካል ተገለጠችላቸው። ራሱ ክርስቶስም ሊቀ ካህናት ሆኖ ቀደሰ። ሐዋርያትም የእመቤታችንን ዕርገት በዓይኖቻቸው ተመለከቱ። ነፍሳቸው በሐሴት ተሞላች።
የቤተ ክርስቲያናችን ሊቃውንት ይህንን የፍልሰታ ምስጢር የሚያስተምሩን የቅዱስ መጻሕፍትን እውነት በትርጓሜ መነጽር እያበሩና ረቂቁን ቃል በአንድምታ ትንታኔነት እየገለጡልን ነው። ላብነት ያህልም እነኚህን ድንቅ ምስጢራት እንዲህ እናያቸው። መዝሙር 131 ቁጥር 8 ላይ ታላቁ ነቢይ ቅዱስ ዳዊት እንዲህ ይላል፣ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ሊቃውንቱ ይህንን ሲተረጉሙ አቤቱ ወደ ረፍት ተነስ የተባለው ጌታችን ክርስቶስ ሲሆን የመቅደስ ታቦት የተባለችው ደግሞ መለኮትን በማኅፀኗ የተሸከመችው እውነተኛዋ ታቦት ድንግል ማርያም ናት። እግዚአብሔር ክርስቶስ ወደ ሰማይ ሲያርግ ያቺን መለኮት ያደረባት ታቦት ምድር ላይ ጥሏት አልሄደም። እርሷንም እንደ ልጇ ትንሣኤ አስነስቶ ወደ ዘላለማዊ እረፍቱ አሳረጋት። መዝሙር 44 ከቁጥር 9 ላይም በወርቅ ልብስ ተጎናጽፋና ተሸልማ ንግሥቲቱ በቀኝ ትቆማለች በማለት በሰማይ ስላላት የክብር እርገት አስቀድሞ መሰከረ። ይህ ብቻ አይደለም። መጽሐፍ ቅዱስ በብሉይ ኪዳን ታሪክ ውስጥ እነ ነቢዩ ኤልያስና ሄኖክ ሳይሞቱ ወይም በሕይወት ወደ ሰማይ መወሰዳቸውን በግልጽ ይነግረናል። ሊቃውንት ቤተክርስቲያን በነገረ መለኮት ሚዛን እንዲህ ይጠይቃሉ። ፍጥረታውያን የሆኑት እነ ሄኖክና ኤልያስ በፈቃደ እግዚአብሔር ወደ ሰማይ ከተወሰዱ ለአምላክ ሥጋን ያበደረችው ከፍጥረት ሁሉ በላይ የምትበልጠው ድንግል ማርያምማ እንዴት ሥጋዋ መቃብር ውስጥ ፈርሶ ይቀራል? በሐዲስ ኪዳንም በዮሐንስ ራእይ ምዕራፍ 12 ከቁጥር 1 ላይ ፀሐይን የተጎናጸፈች ሴት በሰማይ ታየች መባሉ ሥጋዋ በምድር ፈርሶ እንዳልቀረ ነገር ግን በሰማያዊ ዓለም በክብርና በሕይወት መኖሯን የሚያረጋግጥ ጥልቅ መጽሐፍ ቅዱሳዊ እውነታ ነው። የቤተ ክርስቲያናችን የዜማ ሊቅ ቅዱስ ያሬድ በጾመ ድጓው ላይ የድንግልን እርገት ከነገረ መለኮት ጋር አዋህዶ እንዲህ ሲል ይዘምራል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እመቤታችን ማርያምም ከመቃብር ተነሳች። አሁን ደግሞ የቤተ ክርስቲያናችን ምሰሶች እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እመቤታችን ማርያምም ከመቃብር ተነሳች በማለት ሊቁ ቅዱስ ያሬድ ዘምሯል። ሌላው ቅዱስ ኤፍሬም በድርሰቶቹ በተለይም ዘውትር በሚደገመው ውዳሴ ማርያም ላይ እመቤታችንን ሀገረ እግዚአብሔር ወይም የእግዚአብሔር ከተማ እያለ ይጠራታል። እርሱ ቅድስትና ክብር የምትሆኚ የአሸናፊው አምላክ ከተማ ሆይ ነቢያት ድንቅ ድንቅ ነገርን የተናገሩልሽ አንቺ ነሽ ይላል። የቤተ ክርስቲያናችን ሊቃውንት ይህንን ሲተረጉሙት ምድራዊ ከተማ እንኳ ጠንካራ መሰረት ስላለው በቀላሉ አይፈርስም። መለኮት ያደረባትና የእግዚአብሔር እውነተኛ ከተማ የሆነችው የእመቤታችን ሥጋማ እንዴት በመቃብር ውስጥ ፈርሶ ሊቀር ይችላል ይላሉ። ይህ የቅዱስ ኤፍሬም ምስክርነት እመቤታችን ሞትን ብትቀምስም ሥጋዋ እንደማይጠፋ አስቀድሞ ያረጋገጠበት ጥልቅ ምስጢር ነው። የብህንሳው ኤጲስቆጶስ ታላቁ አባ ሕርያቆስ በመንፈስ ቅዱስ ተመርቶ በደረሰው ድንቅ ቅዳሴ ማርያም ላይ ስለ እመቤታችን ሥጋ ክብርና ስለ ትንሣኤዋ ፍጹም ቀጥተኛና ዶግማዊ የሆነ ምስክርነት ሰጥቷል። እርሱ በቅዳሴው ላይ እንዲህ ይላል። ድንግል ሆይ ለሥጋሽ መበስበስ የለውም፣ የሚያጠፋሽም መቃብር የለም። አባ ሕርያቆስ እመቤታችንን ያያት መቃብር ጨርሶ ሊያጠፋት እንደማይችል ነው። መቃብር ዘርን አብቅሎና አሳድጎ እንደሚያስገኝ ለም መሬት ሆነላት እንጂ የእመቤታችንን ሥጋ በክፉ አልያዘውም፣ በክብር አፈለቀው እንጂ። የምስክርነት የፍልሰታን ትምህርታዊ መሰረት ያጠናክራል። ሞት ለእመቤታችን ጊዜያዊ መኝታ፣ መቃብር ደግሞ ወደ ክብር ትንሣኤ መሻገሪያ መሆኑን ያውጃል። ታላቁ የኢትዮጵያ ሊቅ አባ ጊዮርጊስ ዘጋስጫ በደረሰው መጽሐፈ ምስጢር ላይ ስለ ፍልሰታ ታሪክና ስለ ሐዋርያት ተጋድሎ ጥልቅ መንፈሳዊ ትንታኔ ይሰጣል። አባ ጊዮርጊስ የሐዋርያትን ሱባኤና ጾም ሲያብራራ ሐዋርያት የጾሙት በሕግ ተገደው ወይም በፍርሃት ሳይሆን በፍቅርና በታላቅ ናፍቆት እንደሆነ ይገልጻል። እንዲህ በማለት የእናቱ ፍቅር ልቡን ያልማረከው የድንግል ማርያም በአካል መለየት የናፍቆት እሳት ያልጫረበት ሐዋርያ አልነበረም። እያንዳንዳቸው በየሀገረ ስብከታቸው በጾምና በጸሎት ሲተጉ ነፍሳቸው የእመቤታችንን የክብር ፊት ለማየት ወደ ሰማይ ትገሰግስ ነበር። አባ ጊዮርጊስ የፍልሰታን ጾም የፍቅር ማዕበል አድርጎ ይስለዋል። ሐዋርያው ቶማስ በሰማይ ያያትን ታላቅ የእርገት ክብር ሌሎች ሐዋርያትን በምድር ላይ ሆነው በሱባኤ ለማየት መጓጓታቸውን ያሳያል። ይህ አባት የሚያስተምረን
ፍልሰታ የሕግ ሸክም ሳይሆን በፍቅር ተስቦ ሱባኤ የሚገቡበት ነፍስን ከምድራዊ ነጥሎ ሰማያዊ ምስጢር የሚያሳዩበት መሆኑን ነው። የቤተ ክርስቲያናችን የትርጓሜ ሊቃውንት አባቶቻችን የፍልሰታን ጾም እንዲሁ በ15 ቀናት የአመጋገብ ሥርዓት መለወጥ ብቻ አይወስኑትም። ይህ ጾም በክርስቲያን መንፈሳዊ ሕይወት ውስጥ 7 ታላላቅ ሰማያዊ ምስጢራትንና መለኮታዊ እውነታዎችን በሕይወታችን እንደሚገልጽልን አበክረው ያስተምራሉ። የመጀመሪያው የትንሣኤያችን ብስራት የሰው ልጅ ሥጋ መቃብር ውስጥ ፈርሶና በስብሶ እንደማይቀር እንደ እመቤታችን ቅድስት ድንግል ማርያም በክብር የመነሳት ተስፋ እንዳለው ማረጋገጫ የተሰጠበት ታላቅ ምስጢር ነው። ሁለተኛ የንጽህናና የቅድስና ሕይወት ዋጋ ነው። በምድር ላይ በንጽህናና በቅድስና በትህትና ለኖረ ሰው እግዚአብሔር አምላክ በምድርም በሰማይም እንዴት ያለ ታላቅ የክብር አክሊል እንደሚያዘጋጅለት በተግባር ያየንበት ሕያው ምስክር ነው። ሶስተኛ የሐዋርያት አንድነትና የማህበር ኃይል ቅዱሳን ሐዋርያት በአንድ ልብ ሆነው በሱባኤ በመጾማቸው ረቂቁ የእርገት ምስጢር እንደተገለጠላቸው ሁሉ ምዕመናንም በአንድነት ወደ ቅጽረ ቤተ ክርስቲያን ሲገሰግሱ ሰማያዊው በረከት እንደሚጎበኛቸው ያስተምረናል። አራተኛ የዘላለም ሕይወት ተስፋ ሞት ማለት ለሰው ልጅ ፍጻሜ ሳይሆን ወደማያልፈው የክብር ዓለም መሸጋገሪያና ጊዜያዊ መኝታ መሆኑን የድንግል ማርያም ዕረፍትና ትንሣኤ በትምህርተ መለኮት ያረጋግጥልናል። አምስተኛ የንጹህ ፍቅርና የናፍቆት መገለጫ ይህ ጾም በሕግ አስገዳጅነት የሚጾም ሳይሆን ምዕመናን የባህሪያቸው መመኪያ ለሆነችው ድንግል ማርያም ካላቸው ጥልቅ ፍቅርና ናፍቆት የተነሳ በፈቃደኝነት በአንድነት ሱባኤ የሚገቡበት ልዩ የፍቅር መገለጫ ጾም ነው። ስድስተኛ የጽኑ ጸሎትና የሱባኤ ምላሽ ሐዋርያት ጾመውና ጸልየው የለመኑትን ልመና እግዚአብሔር ሰምቶ የእመቤታችንን ሥጋ በክብር እንደሰጣቸው የኛም የዘውትር እንባና ጸሎት በእግዚአብሔር ፊት ምላሽ እንደሚያገኝ ትልቅ ማረጋገጫ ነው። ሰባተኛው የሰማይና የምድር እርቅ ሰላም በነሐሴ ወር ሰማይና ምድር መላእክትና የሰው ልጆች በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት አንድ ላይ ሆነው ሐሴት የሚያደርጉበት በምድር ላይ ሰላምና በረከት የሚዘንብበት ወቅት ነው። ታዲያ ይህንን ያህል ትምህርት ይህንን ያህል መጽሐፍ ቅዱሳዊ ምስጢር የያዘ ጾም እንዴት አይናፈቅ? በኢትዮጵያ ምድር ላይ ነሐሴ ሲገባ የተለየ መንፈሳዊና ባህላዊ ድባብ ይነግሳል። በነሐሴ 13 ቀን የደብረ ታቦር በዓል፣ የሕፃናት የጅራፍ ጩኸት፣ በየደጃፉ የሚበራው የችቦ ብርሃንና የሚዜመው የሆያ ሆዬ ዜማ ዝም ብሎ ባህላዊ ጨዋታ አይደለም። ይልቁንስ የሰው ልጅ ሞቶ በስብሶ የማይቀር መሆኑን በእመቤታችን የብርሃን ትንሣኤና ዕርገት አስቀድሞ የሚያበስር መንፈሳዊ ደስታ እንጂ። በነሐሴ 16 ቀን ደግሞ ጾሙ ሲፈታ በየአድባራቱ የሚከናወነው የፍቅር ማዕድ፣ በየቤቱ የሚደረገው የእመቤታችን የፍልሰታዋ ዝክር፣ ነዳያንን መመገብ፣ ማብላት፣ ማጠጣት፣ ሁሉም በደስታና በሐሴት አንድስ እንኳን የሚራብ አይኖርም። መላዋ ምድር በበረከት ጠግባለች። ለኛ ነሐሴ ማለት እንዲሁ የጭቃ የጉም ወይም የዝናብ ወር አይደለም። ሰማያዊው ጸጋ በምድር ላይ የሚፈስበት የአባቶቻችን ጥልቅ ትምህርት የደረቀውን ልባችንን በፍቅር የሚያርሰው ልዩ ወር ነው እንጂ። የፍልሰታ ጾም ለ15 ቀናት የአመጋገብ ሥርዓት መለወጥ ብቻ አይደለም። እንደ ቅዱስ ያሬድ በምስጋና መበርታት፣ እንደ አባ ጊዮርጊስ ዘጋስጫ ምስጢር መመርመር፣ እንደ ቅዱሳን ሐዋርያትም በፍቅር ተስቦ ለእናትነት ክብር መገዛት ነው። ሊቃውንት አባቶቻችን በደማቸውና በዓለማዊ ተጋድሏቸው መጽሐፍ ቅዱሳዊውን መሠረት ጠብቀው ያቆዩልን ይህ ጾም ዛሬ ለኛ የበረከት የሕይወትና የትንሣኤያችን ማረጋገጫ ተስፋ ሆኖልናል። በዚህ የተቀደሰ ወር እኛም የአባቶቻችንን ፈለግ ተከትለን በጾምና በጸሎት ስንተጋ መለኮታዊ ምስጢር በሕይወታችን ይገለጣል። የጸሎታችንም ምላሽ ይፈጸማል። እግዚአብሔር አምላክ ለዚህ ቅዱስ በዓል እንኳን በሰላም አደረሰን። የጾመ ፍልሰታን በረከት ያሳድርብን።
ከእመቤታችን ከቅድስት ድንግል ማርያም አማላጅነትና እናትነቷ አይለየን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።